አሁን አብረሽውኝ አይደለም አብረሽው ቀጥይ ሳይሆን ተረጋጊ። በቃ ቢያንስ ይሄ ያረገሽን ነገር ይቅርታ አድርጊለት፣ ከልብሽ ይቅርታ አድርጊለት። ከዛ በኋላ ውስጥሽን አዳምጪ። ውስጥሽ አይደለም የሚናገረው ነገር አትስሚው። አንስተው ስሜታዊ ስለሆነ የፍቅር ነገር ነው እኮ ዝም ብዬ ሰማሁ። አንተ ተረጋጋ። ምን ሆነ ነው? አይደለም ጊዜ ቅድም ብዙ ነገር አወራን አይደል? መረጋጋት መቻል አለብህ እኮ። አይ ደግሞ ሌላ አዲስ ነገር ነው የምሰማው። ታውቃለህ ለመለየት ነው የሚመስለው። አሁን ጊዜ ትፈልጋለች ልጅ ትንሽ ጊዜ ዝም በል እስኪ። ጊዜ ብሎ የሰው ልብ መስበር አለ እንዴ? አዲስ አይደለም። ስለዚህ ተረጋጋ። አሁን እስከ ዛሬ ሲፈጠሩ የነበሩትን ነገር ሲፈጠሩ ነው እያልኩ ያለሁት። አይ በእግዚአብሔር የሚያወራውን ነገር ሲፈጠሩ አይደል? ይሄ ስሜት ነው የሚያወራው ነው የልብ ወሬ አይደለም። ካፉ እዚህ ጋር ናቲ። አሁን እኔ አንተንም ቢሆን እንደዚህ እንትን ውስጥ ላስገባኝ ያረጋው ነገር ይቅርታ ብሎሻል አይደል? አሁን እኔ ፊት ይቅርታ ይጠይቅሽ፣ ነገሮች ይስተካከሉ። አንቺ ነፃውኝ እንደፈለግሽኝ ቤትሽ በቃ ቤትሽ ነው ያለሽው። ልብስሽ መጥቷል። ተረጋጊ። ሌላ ሰው አትስሚ። ይሄ ሐሰን የሚያወራውን ምንም ነገር አትስሚ። በቃ አንቺ ነው ራስሽ ውስጥሽን ብቻ አዳምጪ። ልብሽ የምትነግርሽ ነገር ስሚ። ከዛ በኋላ ተረጋግታችሁ ማውራት። ቁጭ ብላችሁ በደንብ አውሩ። ይሄ ለሰው እንደዚህ መሆን አለብሽ እንዴ እንደሚለው ታዩስ እሱ በራሱ አስተሳሰብ ነው የሚያወራው አይደለም። እሺ በቃ አንቺ ራስሽ እኮ ጊዜ ያስፈልገኛል። አሁን ላይ ግን ዝግጁ አይደለሁም ከሱ ጋር ለመቀጠል። የምሬን ነው። አሁን ባለውበት ስሜት የትም አትሄጂም፣ ግን የትም ለመሄድ ነገሮች እንዳታስቢ። እሺ ችግር የለውም። እኔ ስመጣ ይኸውልሽ ምሳም እመጣለሁ እዚህ ችግር የለውም። እሺ የትም ስመጣ ካጣውሽ እውነት እኔን ታስከፊኝ ታሳዝኝ። ሲጀመር ቤቴ ነው እኮ መሄድ ያለበት አካል እንደውም ከዚህ በኋላ ይሄዳል እንጂ እኔ የትም አልሄድም ናቲ። ችግር የለውም። እሱ ሀሳብ አይግባ። ለሚያልፍ ቀን ተይ፣ ቀን ያልፋል። አይደለም ችግር የለውም ናቲ። በእግዚአብሔር የምሬን ነው። አንተ በጣም ተማምኜብሽ የመጣሁት አትጨነቅ። ይቅርታ በጣም ተማምኜብሽ ነበር የመጣሁት። በጣም ተማምኜብሽ ነበር እውነት። አሁን አፈርኩ፣ እኔ በራሴ አፈርኩ እውነት። እኔ ማለት እንደምታከብሪኝ አውቃለሁ። ነገሮችን ቀለል አድርገሽ ተሰበረ በኋላ አቀጣጥለህ ውሃ መቅዳት ትችላለህ እሱ ላይ። ፕላስቲክ ብርጭቆ እኮ ነው እንዴ? ብርጭቆ አንድ ነገር በቃ ግዴታ ተሰብሮ አይነሳም ብለን ካሰብንማ ምንም ፕላስቲክ ብለሽ አስቢያ። የተቀዳሽበት ብርጭቆ ፕላስቲክ ነው ብለሽ ልታስቢ ይገባል እኮ። ብርጭቆ ነው ብለሽ ካሰብሽ ዋጋ የለውም። የሰው ልጅ ነው ይሄ ያስፈልገኛል። አሁን ላይ እንደዚህ በፍቅር ጊዜ እንደዚህ ሆናችሁ ነጋብራችሁ ስትኖሩስ እንዴ? እኔና እኮ ማቲኩ ሳንጣላ ቀርተን ነው እንዴ? ይሄው አብረን እየኖርን ተቆራርፈን ሁሉ አናውቃለን። ከ6 ወርና ከ7 ወር በላይ እኮ ሆነ እኮ። ስለዚህ መቻል አለብሽ። ገና እድሜ ልክ ነው የምትኖሩት። ገና ብዙ ልጆች አፍርታችሁ ነው የምትኖሩት እኮ። በኖራችሁ ቁጥር ሴጣን ብዙ ነገር ያለ ፍቅር ባለበት ሁሉ በር ላይ ሴጣን አለ። ሁሌ እናንተ ተጨቃጨቂ ብትሆኑ እኮ ምንም ሰላም ፍቅር አይኖርም እኮ። ስለሚያፈቅርሽ ነው ዋጋ እየከፈለ ያለው። እንዲህ ተናዶ ምናምን የሚናገረው ነው ውስጡ ይሄ ፍቅር ላይ ያለ ስሜት ነው። አይኔ ተረጂ። ፍቅር ብዙ ነገሮችን ያመጣል። በጣም ብዙ ስሜቶችን ይፈጥራል። ያን ተረጂ እባክሽ። ለኔ ስትይ ነገሮችን አብርጂ፣ ቀለል አድርጊ እባክሽ። እኔ ራሴን ለማረጋጋት